ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ደስ የሚሉ ሁለት ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁ። ገጣሚ ህሊና ደሳለኝና አርቲስት ፍናን ህድሩ ሰርጋቸውን አካሂደዋል ማለት ነው። የሁለቱም ሰርግ እጅግ በጣም ደስ የሚል ነበረ። በመጀመሪያ ስለ ገጣሚ ህሊና ደሳለኝ አንዳንድ ነገሮችን የምነግራችሁ ይሆናል። በመጀመሪያም እናንተ ላይክ እና ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁ። አርቲስት ፍናን ህድሩም እንዲሁም ከብራይደር ሸዋ ጀምሮ እስከ ሰርጓ ድረስ ሞቅና ደመቅ እያደረገች ቆይታለች። ቢሆንም ግን አሁን ወደ መጨረሻው ላይ ሰርጓን አከናውናለች ማለት ነው። በትናንትናው ዕለት እንኳን ደስ አለሽ እንኳን አደረሰሽ ማለት እንወዳለን። ውድ ተመልካቾቻችን እጅግ በጣም የምንወዳትና በማስታወቂያ ስራዎቿ በፊልሞቿም በአንዳንድ ነገሮች በየቲቪያችን የምናያትና የምናከብራት ቆንጆ ሞዴልም አርቲስትም ናትና ፍናን ህድሩ ሁለት ወንድሞች አላት። እናቷ ናት ያሳደገቻት። እጅግ በጣም ጠንካራ እናት እንዳለቻትም በየሚዲያው ላይ ትናገራለች። አስቴር አርአያ ትባላለች። የፍናን ህድሩ እናት እንኳን ደስ አለሽ ማለት እንወዳለን። ለእናቷም ለልጅቱም ማለት ነው። አርቲስት ፍናን ህድሩ ውልደቷና እድገቷ በመዲናችን በአዲስ አበባ ሲሆን በዩኒቲ ዩኒቨርሲቲ በማኔጅመንት ተመርቃለች ማለት ነው። ሁለት ወንድሞችም እንዳሏት ትናገራለች። ፍናን ህድሩ እህት ባይኖራትም ግን ልክ እንደ እህቷ የምትወዳት ጓደኛ አለቻት ህይወት ማለት ነው። ምንም ያህል እንኳን እህት ባይኖረኝም እንዴት እህት የለኝም ብዬ ተጨናንቄና አስቤም አላውቅም። ልክ እንደ እህቴ የምወዳት ጓደኛዬ ህይወት ስላለችኝ በማለትም በየሚዲያው ላይ ትናገራለች። ጓደኛዋም እንደ እህቷ ሆና አብራት በክፉም በደግም ስላሳለፈች እጅግ በጣም የምትወዳት ጓደኛዋንም እንኳን አደረሰሽ ማለት እንወዳለን ማለት ነው ለዚህ ሰርግ። እንዲሁም ደግሞ የህሊና ደሳለኝ ገጣሚ ህሊና ደሳለኝ እሷም እንዲሁ ታታሪና እጅግ በጣም ጎበዝ የስነ ጽሁፍ ባለሙያ ናት። በአዲስ አበባ ዩኒቨርሲቲ ነው ከዚህም በፊት ትምህርቷን በ2012 ማለት ነው ያጠናቀቀችው። ህሊና ደሳለኝ በግጥሞቿ ስታስተምረን ስታዝናናን በየሚዲያው ላይ እናውቃታለን ማለት ነው። የሰርግ ስነ ስርዓቷን ያከበረችው በቅዱስ ቁርባን በቅድስት ቤተ ክርስቲያን በትናንትናው ዕለት ነውና እሷንም እንኳን አደረሰሽ እንኳን ለዚህ አበቃሽ ማለት እንወዳለን። ለሁለቱም መልካም ጋብቻን እንመኛለን ማለት ነው። የሁለቱም ጋብቻ የሰላም የፍቅር እንዲሆንላቸው ከወዲሁ እንመኛለን። እናንተም ውድ አድማጭ ተመልካቾቻችን መልካም ምኞታችሁን ግለጹላቸው። እንኳን ደስ አላችሁ እንኳን ለዚህ ያበቃችሁ በሏቸው። የሰመረ ትዳር ለሁለቱም እንዲሆንላቸው ከልብ እንመኛለን። መልካም የትዳር ዘመን ይሁንላቸው ማለት እንወዳለን።